የግብርና ሽግግር የብልጽግና ፓርቲ ዋነኛ አጀንዳ ነው። የግብርና ሽግግርን ለማረጋገጥ ምንድነው የምትሰሩት? እንዴት ነው ልታሳኩ ያሰባችሁት? ምን ውጤት አመጣችሁ? የሚል ጥያቄም ስለተነሳ ይሄን አጠራ አድርጌ ለማብራራት እሞክራለሁ። የግብርና ሽግግር ስንል ከኋላ ቀር የአሰራር ዘዴ በመላቀቅ ግብርናችንን ከሰው ጉልበትና ከበሬ ትከሻ አላቀን ወደ መካናይዜሽን ማሸጋገር ነው አንዱና ዋነኛው የትኩረት መስካችን። ለዚህም ደግሞ በተጨባጭ ሊቆጠር የሚችል ለውጥ እያስመዘገብን ነው ያለነው። ግብርናችንን ከበሬ ትከሻ ወደ ትራክተር ለማሸጋገር ባደረግነው ጥረት እስካሁን በተደረገው ርብርብ ባለፉት 5 ዓመታት ብቻ እንደ ሀገር ከነበሩን ከ3500 የማይበልጡ ትራክተሮችን ወደ 27000 ማድረስ ችለናል። በዚህም ያገኘነው ውጤት እንደ ጅምር ቀላል የሚባል አይደለም። እንደ ሀገር ከምናርሰው መሬት 1/3 ያክሉ በትራክተር እንዲታረስ እድል የተፈጠረበት ሁኔታ ነው ያለው። በርካታ አርሶ አደሮች በተመቻቸላቸው ከቀረጥ ነፃ ከ55 አይነት በላይ የሜካናይዜሽን መሳሪያዎችን፣ ትራክተሮችን፣ ኮምባይነሮችን፣ መውቂያዎችን ጨምሮ አርሶ አደሩ በተመጣጣኝ ዋጋ እንዲያገኝ ከቀረጥ ነፃ ማድረግ አንድ ሆኖ ከዛም ባለፈ ደግሞ የብድር ሁኔታ ተመቻችቶላቸው ትራክተር እያገኙ ያለበት ሁኔታ ነው ያለው።